ሰላም ሰላም ውድ ቤተሰብ የሳሚ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እስኪ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ደግሞ ካያችሁት ላይክ፣ ሼር ማድረግ እንዳትረሱ እላችኋለሁ። ዛሬ ኬክ መስራት ፈልጌ እስኪ ላሳያችሁ እናንተንም ብዬ ሼር ላድርገው ብዬ መስራት ጀመርኩ ማለት ነው። በነገራችን ላይ ቤታችን ያለውን ነገር ነው የምንጠቀመው እንጂ ሌላ እንደዛ እንደዚህ ማለት የለብንም ማለት ነው። ቤታችን ያለውን ነገር ተጠቅመን እስኪ ኬክ እንሰራለን። የብርቱካን ኬክ መስራት ፈልጌ ነው ዛሬ። እንደምታዩት 3 እንቁላል ወስጃለሁ፣ ዘይት፣ የብርቱካን ጁስ ዱቄት 1 ብርጭቆ ግማሽ፣ ብርቱካኑን ውጩን ፍቄ ማለት ነው እንዲህ። ከዛም ብረድስቱን እንዲያዘጋጅቻለሁ። በውሃ ነው የምሰራው። ከዛን ጫው አለ፣ ፓኪንግ ፓውደር አለ፣ ሱካር አለ ማለት ነው። እነዚህን ተጠቅሜ ኬክ እሰራለሁ ማለት ነው። በውሃ ነው የምሰራው። ያው በእንጨትም ቢሆን ወይ በስቶቭም ይሁን ግን በውሃ ማለት ነው። ይኸው 3 እንቁላል አሁን እንቁላሉን እኔ ቢጫውንም ነጭውንም አንድ ላይ ነው እንትን የሚለው፣ በማሽንም አይደለም በእጄ በማንካ ነው የምመታው። እና 3 እንቁላል እጠቀማለሁ። እዚህ ጋር ደግሞ ሸባብ አለ ሸባብ በነገራችን ላይ ያው ኬክ ብዙ አይነት አለ። የብርቱካን አለ፣ የቾኮሌት አለ፣ የቫኒሊያ አለ፣ የተምር አለ። ብዙ ኬክ አይነት አለ። ያው ውጭ ስንሰራ በብዙ ነገር መስራት እንችላለን። ያው አገር ውስጥ ደግሞ በጣም ትንሽ እንትን ለማግኘት አሁን ቫኒሊያ የለኝም እኔ እዚህ ጋር አይገኝም። በእንትን በሱፐር ማርኬት ምናምን ነው እንጂ ዝም ብሎ ሱቅ አይገኝም ቫኒሊያ ማለት ነው። ቫኒሊያ ደግሞ ያው እንቁላሉ ሽታ እንዳይኖር ያደርጋል። ለማንኛውም እኔ አንድ ላይ ይሄው እየመታው ነው እንቁላሉን አንድ ላይ ማለት ነው። ቢጫውንም ነጩንም በማሽን ቢሆን ነጩን ነው መጀመሪያ እንትን የምንለው፣ ግን ችግር የለም። ከዛን ሱካር ይሄው ብዙም አልፈልግም፣ ግማሽ ብርጭቆ ይሆናል። በነገራችን ላይ ዘይትም እንደዚህ ግማሽ ብርጭቆ ይሆናል። ያው የሻይ ብርጭቆ ማለት ነው። እና እንመታለን ማለት ነው። እነዚህ በደንብ ዋናው የእንቁላል ሽታ እንዳይሰማ ከውስጡ ለሽታው ብዬ ነው። ያው ብርቱካኑም ውጭውንም ብርቱካን የተጠቀምኩት እዛ ጋ አለ። ከዛ እንደዚህ 1 5 ደቂቃ እንመታለን። በማሽን ቢሆን ወደ ነጭ ይቀየራል፣ ወፍራም ይሆናል ምናምን ነው ታውቃላችሁ። ግን ይሄ ልጣጩ ነው፣ የብርቱካን ልጣጭ ማለት ነው። ለሽታውም ጥሩ ነው። ይኸው እንደምታዩት 1 ብርጭቆ የሚሆን ብርቱካን ጁስ ፓውደርም ካላችሁ መጠቀም ትችላላችሁ፣ ወይ ደግሞ ጨምቃችሁት ኖርማል ብርቱካኑ ኦሪጂናሉ
ከዛን ጁስ እንጨምራለን ማለት ነው። አንድ ብርጭቆ ይሆናል። ያው እንደ ዱቄት መጠቀም ትችላላችሁ። ውሃ መጨመር ትችላላችሁ። ለምን ዱቄት 2 ብርጭቆ 3 ብርጭቆ ከሆነ ወይ በግራም በቃ እንደዚህ ግማሽ ኪሎ ከሆነ አንድ ግማሽ ብርጭቆ መውሰድ ወይ መጠቀም ትችላላችሁ ማለት ነው። እኔ አሁን አንድ ነው የተጠቀምኩት። ያው ዘይትም ስላለ ምናምን ደግሞ ትንሽ ነው እንትን ነው የምፈልገው ኬክም። ስለዚህ እንደዚህ ካረግን በኋላ ዱቄት ጨምራለሁ ማለት ነው። አሁን አንድ ብርጭቆ ግማሽ ወይ ደግሞ 300 ወይ ማን 400 ግራም ምናምን። እዚህ ጋር ጨው ግማሽ የሻይ ማንካ፣ ባኪንግ ፓውደር ደግሞ 2 ማንካ እጠቀማለሁ ማለት ነው። ሁለት ማንካ ወይ የሾርባ 1 ማንካ ሾርባ ይሄ ሁለት የሻይ ማንካ ተጠቀምኩ ማለት ነው። በማንካም ቢሆን በደንብ እንመታለን ማለት ነው። ሚክስ እናደርጋለን እንደዚህ እንደዚህ እንደዚህ። ከዛ ድስቱን ደግሞ እኔ መጀመሪያ ዘይት ተጠቀምኩ፣ ከዛን ዱቄት ማለት ነው። ኖርማል ድስት የትኛውም ይሁን ማለት ነው። ውሃ ደግሞ በትልቁ ድስት እየፈላ ነው በጎን እና እንደዚህ በደንብ እንመታለን ማለት ነው። በዚህ አጋጣሚ ያው ዱቄት ስንት አይነት አለ? አንደኛ ደረጃ፣ ሁለተኛ፣ ሶስተኛ አለ። ግን ለኬክ የሚሆን ብዙም አናገኝም እዚህ ኢትዮጵያ ውስጥ ለኬክ የሚሆን ማለት ነው። ኖርማሊ ከሱቅ ገዝተን ነው የምንጠቀመው። እሱ ደግሞ ያው አንዳንዴ ይሄው እዚህ ጋር ድስት መጀመሪያ ዘይት ከዛን ዱቄት ተጠቀም ቀባውት ማለት ነው። መጀመሪያ ዘይት ከዛን ዱቄት አረ ከዛ ሊጡን ጨመርኩ ማለት ነው። ይሄው እንደዚህ እንደሚታዩት በዚህ መልኩ ግን ዱቄቱ ጥሩ አይመስለኝም ሳየው። ለአምባሻ ወይ ለዳቦ የሚሆን ዱቄት ነው። ያው እንደ ማስቲካ ነገር ነው እንትን ሊጡ ማለት ነው። አሁን ይሄ ውሃም እየፈላ ይሄ እሳት ውስጥ ውሃ 2 ጆግ ምናምን ይሆናል። በቃ እስከ መጨረሻ ይበቃል ማለት ነው። ድስቱ ትልቅ ስለሆነ አልጨምርም ማለት ነው።
ውሃ ላይ ባላንስ ስለደረገ የሆነ ዘጭ የሚያደርግ ነገር የሆነ እንደ ሀዲድ ነገር ፈለኩ አጣሁ፣ ግን እንደዚሁ ተጠቀምኩ ማለት ነው። ኬኩ ወጥቶ ይህንን ይመስላል። ዱቄቱ እንደነገርኳችሁ ጥሩ አይመስልም፣ አልነፋም በደንብ እና እዚህ ጋር የሆነ ነገር ተጠቀምኩ እንዲጣፍጥ። ላይክ ሼር አድርጉ ቪዲዮዬን ባይ